ሰላም ክታቦች ነን። እንኳን ወደ ክታብ ዳሰሳ በሰላም መጣችሁ እያልን ዛሬ የምናቀርብላችሁ በአስተሳሰብ ኃይልና በባህሪ ግንባታ ላይ በዓለም አቀፍ ደረጃ ከፍተኛ ተጽዕኖ ያሳደረውና በራልፍ ዋልዶ ትራይን የተጻፈውን ካራክተር ቢልዲንግ ቶት ፓወር የተሰኘው መጽሐፍ ነው። ይህ ጥንታዊ ግን ዛሬም ድረስ እጅግ ጠቃሚ የሆነ መጽሐፍ በዚህ ቻናል ተተርጉሞ የቀረበ ሲሆን አሮጌና የማይፈለጉ ልማዶችን ሰብረን በአስተሳሰባችን አዲስ ማንነት እንዴት መገንባት እንደምንችል በጋራ የምንመለከትበት ነው። የባህሪ አስተሳሰብን የመገንባት ኃይል እንግዲህ እንደ መግቢያ ይህ መጽሐፍ እኛ ሳናውቀው በህይወታችን ውስጥ በእያንዳንዱ ቅጽበት ልማዶችን እያዳበርን ነው ይለናል። አንዳንዶች ልማዶች የሚፈለጉ ሲሆን አንዳንዶች ደግሞ የማይፈለጉ ናቸው። አንዳንዶቹ ልማዶች በራሳቸው መጥፎ ባይሆኑ እንኳን ተጠራቅመው የሚያመጡት ውጤት ግን እጅግ መጥፎ ሊሆን ይችላል ይላል። ይህም ብዙ ኪሳራን፣ ህመምንና ስቃይን ያስከትላል። በተቃራኒ ደግሞ መልካም ልማዶች ሰላምን፣ ደስታን ያለማቋረጥ የሚጨምር ኃይልን ያመጡልናል። ታዲያ በህይወታችን ውስጥ የሚፈጠሩትን ልማዶች የመወሰን ኃይል አለን ወይስ የለን? አዎን፣ መጽሐፉ ሙሉ በሙሉ አለን ይላል። እያንዳንዱ ሰው ነፍስ መሆን የምፈልገውን እሆናለሁ ብሎ የመናገር መብት አለው። ይህን በቁርጠኝነት ለመፈጸም ግን አንድ መሰረታዊና ሳይንሳዊ የሆነ የህይወት ህግ ማወቅ ያስፈልጋል። ይህም አሮጌና የማይፈለጉ ልማዶችን ሰብረን አዲስና ተፈላጊ የሆኑ ልማዶችን የምንገነባበት ዘዴ ነው። ምዕራፍ 1 አስተሳሰብ እንደ መሰረታዊ ኃይል። አስተሳሰብ የሁሉም ነገር መሰረት የሆነ ኃይል ነው። እያንዳንዱ ንቃተ ህሊና ያለው ድርጊት በአስተሳሰብ ይቀድማል። ይህም ማለት የበላይ የሆኑትን የአስተሳሰቦች የበላይ የሆኑ ድርጊቶችን ይወስናሉ። ተደጋጋሚ ድርጊቶች ደግሞ ወደ ልማድ ይለወጣሉ። የልማዶች ድምር ደግሞ ባህሪ ነው። ስለዚህ ባህሪን መቀየር ከፈለግ የምታስተናግደውን የአስተሳሰብ አይነት በጥንቃቄ መመልከት አለብህ። አንድን ድርጊት ላለመፈጸም ከፈለግ ያንን ድርጊት የሚወልደውን አስተሳሰብ ላለማስተናገድ መጠንቀቅ ይኖርብሃል። ማንኛውም አይነት ሐሳብ በአእምሮ ውስጥ በቂ ጊዜ ከቆየ ፈጥኖም ይሁን ዘግይቶ ወደ ተግባር መቀየሩ አይቀሬ ነው። ይህም በስነ ልቦና ህግ የታወቀ ነው። መጥፎ ነገሮችም ሆኑ ታላላቅ ጀግንነቶች የሚፈጠሩት በዚህ መንገድ ነው። ሐሳብ ሁልጊዜም ለድርጊት ወላጅ ነው። አእምሮአችንን ለመቆጣጠር መጀመሪያ ላይ የምናደርገው ጥረት ውድቀት ቢመስልም እንኳን ተስፋ ሳንቆርጥ ስንቀጥል ግን ሙሉ ቁጥጥር ወደምናገኝበት ደረጃ እንደርሳለን። እያንዳንዱ ልባዊ ጥረት ቀጣዩን ጥረት ቀላል ያደርገዋል። ውድቀት ራሱ ወደ ስኬት የሚያደርስ መንገድ ነው። ምክንያቱም ውድቀቱ ያለው በጥረቱ ውስጥ ሳይሆን በውጤቱ ላይ ነው። ጥረቱ ግን በውስጣችን ኃይልን እየገነባን እንድንሄድ ይረዳናል። ስለዚህ ምን አይነት ሐሳብ እንደምንይዝ የመወሰን ሙሉ ስልጣን አለ። ምዕራፍ 3 ልማድ እንዴት ይገነባል? ተጨባጭ ምሳሌዎች። ይህን ህግ ይበልጥ ለመረዳት ሁለት ምሳሌዎችን ይሰጠናል መጽሐፉ። አንደኛው የገንዘብ ተቀባዩ ምሳሌ ነው። አንድ የባንክ ገንዘብ ተቀባይ በድንገት በቁማር ወይም በአክሲዮን ገበያ ሀብታም ስለሆኑ ሰዎች ያወጋል። ከዚያም ሐሳቡ በውስጡ እያደገ ይሄዳል። በመጨረሻም የፈቃዱን ኃይል ተቆጣጥሮ ወደ እስራትና ውርደት ይመራዋል። ሐሳቡ መጀመሪያ ሲገባ ማስወጣት ቀላል ነበር ለዚህ ሰውዬ። ከቆየ ግን የሚቀጣጠል እሳት ይሆንበታል ማለት ነው። ራሱን ለሐሳቡ ይሸጣል ማለት ነው። ሁለተኛ የመጠጥ ሱስ ምሳሌ። አንድ ደግ ልብ ያለው ወጣት ከጓደኞቹ ጋር ለመዝናናት ወጥቶ አንድ ነገር እንጠጣ ይባላል። አንድ ለመንገድ እንደሚባለው አንድ ሁለት እንበል ይባላል። በመጀመሪያ ላይ መጠጣቱ ይጎዳኛል የሚለው የውስጥ ድምፁን አይሰማም። ይሄ ሰው ቀስ በቀስ አይሆንም የማለት ኃይሉ እየቀነሰ ይሄዳል። ታዲያ በዛው ሱስ ውስጥ መውደቁ አይቀር ይሆናል። ከዛም ለስካር ይጋለጣል ማለት ነው። ተስፋ ቢቆርጥ እንኳን አሁንም ከዚህ ሱስ የመውጣት ኃይሉ በእጁ እንዳለ ማወቅ አለበት። የመጠጥ ፍላጎት ሲመጣ ሐሳቡን ወዲያውኑ ከአእምሮ ካስወገደው ሳይቃጠል በቅጠል እንደሚባለው ራሱን ይጠብቃል ማለት ነው። ምዕራፍ 4 የተዘዋዋሪነት ህግ the law of indirectness። አንድን ሐሳብ ከአእምሮ ለማውጣት ከሐሳቡ ጋር በቀጥታ ከመታገል ይልቅ አእምሮን ወደ ሌላ የተሻለ ነገር ማዞር ይበልጥ ውጤታማ ነው። ይህ የተዘዋዋሪነት ህግ ይባላል። ለምሳሌ የመጠጥ ሐሳብ ሲመጣ አእምሮን ሙሉ በሙሉ ወደ ራስን የመግዛት ወይም ወደ ሌላ ደስ የሚል ሐሳብ ላይ መጣል ያስፈልጋል። ይህንም ደጋግመን ስናደርግ መጥፎ ሐሳብ ራሱ ከኛ እያራቀ ይሄዳል። ምዕራፍ 5 የሁኔታዎችና የአስተሳሰብ ግንኙነት። በህይወታችን ውስጥ ዋናው ጥያቄ የገጠሙን ሁኔታዎች ምንድናቸው የሚለው ሳይሆን ያሉትን ሁኔታዎች እንዴት እንቀበላቸዋለን የሚለው ነው። ማማረርና ቅሬታ የመንፈስ ጭንቀትን ያመጣሉ። ይህም አዳዲስ መልካም ሁኔታዎችን ወደ ህይወታችን ለማምጣት ያለንን ኃይል ይገድቡታል። ደራሲው በራሱ ህይወት ለመሸከም አስቸጋሪ የሆኑ ውርደቶችና ሐዘኖች፣ ውጣ ውረዶች እንደደረሱበት በመጽሐፉ ይጠቅሳል። ቆይቶ ሲመለከታቸውም ግን አስፈላጊ ትምህርቶችን እንዳገኘባቸው ይነግረናል።
ስለዚህ ዛሬ የሚገጥሙን አስቸጋሪ ሁኔታዎች ያለ ቅሬታ መቀበል አለብን። ምክንያቱም ሁኔታዎቹ በወቅቱ ለህይወታችን የሚጠቅሙ ምርጥ ሁኔታዎች መሆናቸውን ማወቅ አለብን። አስተሳሰብ ከሁሉም ነገር ስር ያለ መሰረት ነው። የምናስተናግደው የአስተሳሰብ አይነት እሱን የሚመስሉ ሁኔታዎችን ወደ ራሳችን ህይወት ይስብልናል። ምዕራፍ 6 የእርጅና ውበትና የውስጥ ህይወት። በአረጋውያን ላይ ትልቅ ልዩነት ይታያል። አንዳንዶች በሚያምር ሁኔታ ሲያረጁ፣ አንዳንዶች ደግሞ ደስ በማይል ሁኔታ ያረጃሉ። ይህ በአጋጣሚ የሚሆን ሳይሆን የምክንያትና የውጤት ኮዝ ኤንድ ኢፌክት ህግ ውጤት ነው። አንድ ሰው ውብ እርጅና እንዲኖረው ከፈለገ በወጣትነቱና በመካከለኛው ዕድሜው የአስተሳሰብ ልማዱን ማስተካከል አለበት። ፍርሃት፣ ራስ ወዳድነትና የሰዎችን ስህተት ወይም በራሱ ህይወት ውስጥ ያለውን ስህተት ሁሌ መፈለግ እርጅናን መካንና የማይወደድ ያደርገዋል። ህይወት ሁሉ ከውስጥ ነው። የህይወት ምንጮች ያሉት በውስጣችን ናቸው። በየቀኑ በጸጥታ ውስጥ ትንሽ ጊዜ መውሰድ እጅግ አስፈላጊ ነው ይለናል ደራሲው። ይህ ከአእምሯችን ውስጥ የማይፈለጉ ዝንዝረቶችን ለማስወገድና ከፈጣሪ ጋር ያለን ግንኙነት ለማደስ ይረዳናል። መንግሥተ ሰማያት በመካከላችሁ ናት የሚለውን ደራሲው እዚህ ጋር ይጠቅሳል። እውነተኛ ደስታ፣ ስኬት የሚገኘው መለኮታዊ ኃይል በእኛ በኩል እንዲሰራ ራሳችንን ስንከፍት ብቻ ነው። ስለዚህ በማንኛውም ሁኔታ ውስጥ ደፋርና ጠንካራ እንሁን። ልንረዳቸው የምንችላቸውን ነገሮች እንረዳ። ልንቀይራቸው የማንችላቸውን ነገሮች ደግሞ ለፈጣሪ ትተን አንጨነቅ። ሞት ራሱ ሽግግር እንጂ ፍርሃት ሊሆን አይገባም። ከፈጣሪ ፍቅርና እንክብካቤ ማምለጥ የሚችል ፍጥረት የለም። ለዛሬ ያዝነው የመጽሐፍ ዳሰሳ ይህን ይመስላል።